በኑሯቸውና በድላቸው ተስፋ ቆርጠው ቀድሞ ሲኖሩ ከነበረው ሀገር ርቀው ሰው የማይኖርበት ስፍራ ላይ ጫካውን መንጥረው ሲያበቁ ለየራሳቸው የሚሆን አነስተኛ ቤት አራርቀው ሰርተው ተቀመጡ። ከትንሽ ቀናት በኋላ ግን እነዚህ 3 ወንድማማቾች ገበሬዎች ከጌታቸው ጋር በኖሩባቸው ጊዜያቶች ምንም ያስቀመጡት መጠባበቂያ ገንዘብ ይሁን እህል ስለሌላቸው በቀጣይ ምን ማድረግ እንዳለባቸው እጅግ ግራ ተጋቡ። እንግዲህ በዚህ ስፍራ ጌታችን የሰጠንን የዓመት ቀለብ በልተን እስክንጨርስ ድረስ እንቀመጥ፣ ቀለባችንን ስንጨርስ ግን ሰው ወደሚኖርበት ስፍራ ሄደን ለምነንም ብንኖር ይሻላል አለ ከሁሉም ታላቅ የሆነው ገበሬ። ይህ እንደሚመጣኮ ቀድሞውኑ ቢሆንም የምናውቀው ነው። አሁን እዚህ ላይ ቆመን በደረስንበት ችግር ከምናዝንና ከምንተክስ ከእንግዲህ በዚህ 1 ዓመት ውስጥ ከሌላ ገበሬ ቤት ተቀጥረን መስራትን የምንችልበትን መንገድ ብንፈልግ የተሻለ ነው አለ ሌላኛው ገበሬ። አንደኛው ግን ሁለቱ ወንድሞቹ ስለመጪው ጊዜያቸው እያሰቡ ሲጨነቁ እሱ ከጌታቸው ቤት ሳለ ያገኘውን አንድ ስልቻ ሽምብራ እንዴት በዚህ 1 ዓመት ውስጥ ሊያበዛው እንደሚችል ያስብና ያሰላስል ነበር። ምንም እንኳን 3ቱ ወንድማማቾች ገበሬዎች ይህንን የመሰለውን ሐሳብ ቢያስቡም ቀድሞ ሲሰሩበት ከነበረው ገበሬ ቤት ይዘውት የመጡትን ቀለብ እየተመገቡ ለጊዜው በሰሯቸው አነስተኛ ጎጆዎች መኖር ጀመሩ። ሁለቱ ወንድማማቾች ገበሬዎች እጃቸውን አጣጥፈው ጌታቸው የሰጣቸውን ቀለብ ሲመገቡ፣ ሶስተኛው ወንድማቸው ግን ከቤቱ አቅራቢያ የሚገኘውን ጫካ መንጥሮ ቆፍሮ ሲያበቃ ያንን በጌታው ቤት ሳለ ያስቀመጠውን አንድ ስልቻ ሽምብራ ዘራው። ቀለቡን ግን እንደ ወንድሞቹ ከጌታው ቤት ይዞት ከመጣው እህል ላይ ይመገብ ጀመር። በአራተኛው ወር ላይ ይህ ገበሬ የዘራውን አንድ ስልቻ ሽምብራ በርካታ ስልቻ ሽምብራዎችን አፈራለት። እሱም እንደ ቀላል ነገር ከመሬት አንስቶ ከበራፉ ላይ የጣላት አንድ ፍሬ ሽምብራ እጅግ ቁጥሯ አብዝታ በርካታ ስልቻ ሽምብራ ሆና በመገኘቷ እጅግ ተደሰተ። ከዚህም ካገኘው ሽምብራ ላይ ለዓመት የሚሆነውን ቀለብ ለይቶ ሌላውን በመጪው ክረምት ላይ ሊዘራው አስቦ ከጎተራው አስቀመጠ። ሁለቱ ወንድሞቹ ግን ከጌታቸው ቤት ይዘውት የመጡትን ቀለብ ብቻ ሲመገቡ ቆይተው በዓመቱ ቀለባቸው ስላለቀ እንደ ሐሳባቸው ከሀገራቸው ወጥተው ሊሰደዱና ሰው ወደሚኖርበት ስፍራ ሄደው ለምነው ሊኖሩ ወስነው ወደ ወንድማቸው ቤት መጡ። እንግዲህ ጌታችን የሰጠንን ቀለብ ጨረስን። ከእንግዲህ በዚህ ስፍራ በዚህ ሁኔታ መቆየት አንችልም። ስለዚህ ተነስተን ቤታችንን አቃጥለን ከሀገራችን ወጥተን እንሰደድ አሉት። እኔ በዚሁ ስፍራ ላይ ሰርቼ እኖራለሁ እንጂ ቤቴን ትቼ አልሰደድም ሲል ምላሽ ሰጣቸው። እኛ የምንበላው አጥተን እንዲህ በተቸገርንበት ወቅት አንተ ምን አግኝተ ነው እንዲህ ለማለት የፈለከው ሲሉ ጠየቁት። ትዝ ይላችሁ እንደሆነ ከዛሬ ዓመት በፊት ገበያ ውለን እንደተመለስን ከጌታችን ውድማ ላይ ተቀምጠን ስንጨዋወት በመካከላችን አንድ ፍሬ ሽምብራ ትገኝ ነበር። እኔም ይህችን ሽምብራ ፍሬ እንደ ዘበት ከወደቀችበት ስፍራ አንስቼ ጌታችን በሰጠን ቤት መግቢያ ላይ ጣልኳት። ከወራት በኋላ ይህቺ ሽምብራ አንድ እፍኝ ያህል በስታ አገኘኋት። እኔም የዚህችን ሽምብራ ታሪክ አያለው ብዬ ከሌላ ምርት ጋር ሳላቀላቅል ለብቻ አስቀምጬ በዓመቱ ከጓሮዬ ከሚገኘው አነስተኛ ማሳ ላይ ያገኘሁትን አንድ እፍኝ ሽምብራ ዘራው። በዓመቱ አንዱ እፍኝ ሽምብራ አንድ ስልቻ ያህል ሆነልኝ። ጌታችን የዓመት የሚሆን ስንቅ ሰጥቶ ሲያሰናብተን እኔም ይህንን አንድ ስልቻ ሽምብራ ለማንም ሳልናገር ይዤ መጣሁ። እዚህ ስፍራ ከመጣም በኋላም እንደናንተ ከጌታዬ ቤት ይዤው የመጣሁትን እህል እየተመገብኩ በድካሜ ያፈራሁትን አንድ ስልቻ ሽምብራ ደግሞ ጫካውን መንጥሬ ባዘጋጀሁት ማሳ ላይ ዘራሁት። ይኸው ያቺ እንደ ቀላል ነገር ከመሬት አንስቼ ያበራከኳት አንድ ፍሬ ሽምብራ አንድ ጎተራ ሽምብራ ለመሆን በቃች። ከእንግዲህ ከዚህ ላይ የምዘራውን ዘርቼ የተቀረውን ለዓመት ቀለቤ ይበቃኛል አላቸው። ከቤቱ በራፍ ላይ በቅጠል ተሸፍኖ የሚገኘውን ጎተራ እያሳያቸው አንድ ፍሬ ሽምብራ ይህንን ታላቅ ነገር ታከናውናለች ብሎ አሁን ማን ያስባል አለ ለአንደኛው በሰማው በሽምብራ ታሪክ ተገርሞ። እኔ የገረመኝ ያንተ ትዕግስትና ትጋት ነው። ሁላችንም ይህ አስተሳሰብ ቢኖረን ኖሮ ከዛው ከጌታችን ቤት ሳለን
ብዙ ሀብትና ንብረት ማፍራት በቻልን ነበር። ግን ምን ያደርጋል፣ እንደ ቀላል የምንመለከታቸው ትናንሽ ነገሮች እንዲህ በመከራ ጊዜ ሕይወታችንን ይለውጡታል ብለን ማን ያስባል? አለ ሌላኛው ገበሬ በቁጭት። አሁን በእኛ ዘንድ የተገለጠችን ጥበብ የተረዳችሁ ይመስለኛል። ከእንግዲህ ይህን መንደር ለቃችሁ ሳትሄዱ በዚህ ስፍራ ተቀመጡ። ለዚህ ዓመት ለእያንዳንዳችሁ የሚሆንና ራሳችሁን የምትችሉበት አንዳንድ ስልቻ ሽምብራ እኔ ሰጣችኋለሁ አላቸው። ሁለቱ ገበሬዎችም ወንድማቸው ባቀረበላቸው ሐሳብ ተስማምተው ለዘር የሚሆን አንዳንድ ስልቻ ሽምብራ ይዘው በመሄድ ከቤታቸው ጓሮ ከሚገኝ ስፍራ ዘሩት። ተመልሰው የዘሩትን ሽምብራ እስኪደርስላቸው ድረስ ወንድማቸውን በእርሻ ሥራ እያገዙና እየረዱ ከሱ ዘንድ ተቀመጡ። ይህ በሆነ በአራተኛው ወር እነዚህ ሁለት ወንድማማቾች ገበሬዎች ከዘሩት ሽምብራ ላይ አንድ ጎተራ ሽምብራ አገኙ። በቀጣዩ ዓመትም ከዚህ ላይ የሚበቃቸውን ያህል ለቀለባቸው አስቀምጠው የተቀረውን በሰፊው ማሳ ላይ ዘሩት። በዚህ ሁኔታ በአንድ ፍሬ ሽምብራ እነዚህ ሶስት ወንድማማቾች ገበሬዎች ራሳቸውን ቻሉ። ከዚህም በኋላ እነዚህ ሶስት ገበሬዎች በረከት በዛላቸው። ከተለያየ ስፍራም የተለያዩ ዘሮችን እያስመጡ በሀብት እጅግ የከበሩ ሆኑ። ከዛም እያንዳንዳቸው ከሩቅ አገር ሚስት አምጥተው በማግባት በርካታ ልጆችን ወልደው በትልቅ ክብር ስማቸውን አስጠርተው በዚህ ሀገር በተድላና በደስታ ለመኖር በቁ። እንግዲህ በዚህ መንደር የምትመለከታቸው ህዝቦች የእነዚህን ሶስት ወንድማማቾች ገበሬዎች ልጆች እንደመሆናቸው ዛሬም ድረስ አስተሳሰባቸው ይሁን ተግባራቸው ከሶስቱ ወንድማማቾች ገበሬዎች ጋር ይመሳሰላል። ዛሬ ላይ በዚህ መንደር ከሚገኙ ቤቶች ከአንዱ ብትሄድ ከበራፉ ላይ እጅግ ትልቅ የሆኑ በሽምብራ የተሞሉ ጎተራዎችን ታገኛለህ። እንግዲህ ይህንን ስንመለከት በዚህ መንደር የሚኖሩት ህዝቦች አንድ ትልቅ ሽምብራ ዛፍ ስር እንደሚገኙ የሚናገሩ ንግርት ለኛ የተረት ተረት ያህል አንሶ ቢታይም ይህ የሽምብራው መንደር ንግርት ግን በዚህ መንደር በሚኖሩ ህዝቦች ዘንድ በእውነት አለ። የሚገርም ነው አልኳት። ስለ ንግርት በዚህ ምድራዊ ዓለም ያለውን ትልቅ ስፍራ አስገርሞኝ። አሁንስ በዚህ መንደር የሚገኘውን የሽምብራ ዛፍ አየኸው? አለችኝ ፈገግ እያለች። በእውነት ነው አይቼዋለሁ። ዘሬን በሽምብራ ዛፍ ጥላ ስር በበረከትና በስም አሳረፍኩ የሚለውን ያ በትንሽ ወረቀት ላይ የሰፈረ ጽሑፍ አሁን በዚህ ስፍራ በእውነት በህይወት ሂደት ውስጥ ተገልጦ ይታያል። ቅድም አንቺ እንዳልሽው ይህ እውነት የሚገኘው በማይታየው እንደመሆኑ ብዙ ሰው ሊረዳውና ሊገነዘበው አልቻለም አልኳት። እንደውኛ ለጨዋታ ያህል በዚህ መንደር ስለሚኖሩ ህዝቦች ተናገርን እንጂ የሁሉም ሰው አኗኗር ከዚህ መሰል ንግርቶች እንብዛም የራቀ አይደለም አለችኝ፣ የነገሯን ጭብጥ ስለተረዳው ተደስታ። ይህ ከሆነ ሰው በዚህ ምድራዊ ዓለም በህይወት ሂደት የሚገጥሙትን ማንኛውም ነገሮች ቀድሞውኑ በማይታየው ዓለም ይህንን በሚመስሉ ንግርቶች ውስጥ ተቀምጠዋል ማለት ነው አልኳት። አንተ እንዳልከው ሰው በዚህ ዓለም በመውጣትና በመውረዱ የሚገጥሙት ክስተቶች በማይታየው ዓለም ቀድሞውኑ ይህንን በመሰለ እውነት ተቀምጠዋል። ይህ ሲባል ግን የሰው ድካሙ ታዲያ ምንድነው ሊያስብል ይችላል። እውነት ነው። ሰው ቀድሞውኑ በማይታየው ዓለም የተቀመጠለትን በህይወት ሂደት እየተገበረው የሚሄደው ከሆነ ወይም ዞሮ ዞሮ ወደዚህ ወደ ተቀመጠለት እውነት የሚደርስ ከሆነ ሰው በዚህ ዓለም መድከሙና መውጣት መውረዱ ዋጋው የቱ ላይ ነው ሊያሰኝ ይችላል። በእርግጥ በማይታየው የሚገኝ እውነት ካልተቀየረ ይህ ጥያቄ መነሳቱ የማይቀር ነው። ነገር ግን ይህ እውነት ይቀየራል። እንዴት ነው የሚቀየረው ወይም የሚተካው? ይህንን ሌላ ጊዜ ባጫውትህ ይሻላል። ለዛሬ ይበቃሃል። አሁን ተነስ፣ ፀሐይ ሳይበረታ ተራራውን እንውረድ አለችኝና ከተቀመጠችበት ተነሳች።